ድንች ካላችሁ ይህንን ምግብ አሰራር ሞክሩት። እጅግ ለመብላት ቀላል፣ ለመስራትም ቀላል የሆነ እጅግ በጣም የሚጣፍጥ የምግብ አሰራር ነው ዛሬ የምናየው። ለሱም የሚያስፈልገው እንደምታዩት ድንች እና ካሮት ነው። ግብአቶቹም በጣም ቀላል ናቸው። ከዛን ድንቾች የያዝናቸውን ልጠነው ከካሮቱ ጋር ከዛን ቶሎ እንዲበስልልን እንደዚህ ወደ 4 ቦታ አድርገነው እንከትፋለን። ቶሎ ይደርስልናል። በኋላም ብዙም እየላጥን አንቸገርም ማለት ነው። ከዛን እንደዛ አድርገነው ካሮቱንም ድንቾቹን ከትፈን እሳት ላይ እንጥዳለን ማለት ነው። ከዛ ድንቹንና ካሮቱን አጥበነው ውሃው ላይ እናደርጋለን። ከዛም አንድ ማንኪያ የትንሿ ማንኪያ ማለት ነው፣ በሷ ትንሽ ጨው አድርገን እንጨምርበታለን። ከዛ ከድነነው እሱ እስኪበስልልን ድረስ እዚህ ጋር ሞዘሬላ ነው፣ ቺዝም ከሆነ አንድ ላይ አድርጋችሁ አብሮ የሚሰራ ነውና ይህንን እኔ የተፈቀፈቀ ካገኛችሁ እሱን መስራት ትችላላችሁ። እኔ ቤት ውስጥ ነው የፈቀፈኩት። ከዛ እንደዚህ እናዘጋጅና አስቀምጠነው ሽንኩርት እንልጣለን። 1 ራስ የሚሆን ነው የተጠቀምኩት። እንደዚህ ደቀቅ አድርገን እንከትፍና ለሱ ለምግቡ አሰራር እንዲሆንልን እዚህ ጋር እኔ መጥበሻ ነው የተጠቀምኩት። በመጥበሻ ነው የጠበስኩት። ከዛ እኔ ኦሊቭ ኦይል ምንድነው የወይራ ዘይት ነው አይደለም የሚባለው፣ የሱን ዘይት ነው የተጠቀምኩት። ኦሊቭ ኦይል አድርገን እንጠብሳለን። ከዛን እዚህ ጋር ቅጠል፣ አረንጓዴ ቅጠል ነው ተጠቀምኩ። ስሙን ስለረሳሁኝ ነው በአማርኛ። እና ይህንን ቅጠል አጥቤው በምታዩት መልክ አድርገን ከትፈነው ጋር ጨው ትንሽዬ አድርገን አዋህደነው አንድ ላይ ትንሽ ዱቄት 1 ማንኪያ፣ ይቅርታ አላሳየኋችሁ ነበር። እሱንም አድርጋችሁ አንድ ላይ አዋህዳችሁ በምታዩት መልኩ እያደረጋችሁ እጃችሁ ላይ ትንሽ ሞዘሬላ ውስጥ ማድረግ ይችላል። እኔ ስለምወድ ነው፣ በተለይ ሞዘሬላ በዛ ሲልልኝ። ከዛን እንደዚህ እያደረኩኝ እንቁላል ቀባ ቀባ እያደረግን የተፈጨ ዳቦ ያስፈልገናል እና እሱ ላይ እያደረግን እንጠብሳለን ማለት ነው። እንደምታዩት እንቁላሉ ከለሩ ጎልድ የሆነ እንትን አይነት ከለር ይሰጠናል። በጣም ጥሩ የሆነ ከለር አለውና ይሰጠናል። ሰው እንዲያደርገን የተፈጨ ዳቦ ላይ እናደርጋለን። ከዛን እኔ የገበታ ቅቤ ነው፣ ዘይት መጠቀም ትችላላችሁ እናንተ። ከዛን የገበታ ቅቤ ትንሽ እያደረኩበት ከዛን ቅድም ያዘጋጀነውን እንጠብስበታለን ማለት ነው እያደረግን። እንደምታዩት በጣም አሪፍ ሆኖ ተጠብሶልናል።